እንኳን ደስ አለሽ ሐሳብሽ ስለተሳካልሽ እንኳን ደስ አለሽ ልልሽ ነበር ስደውል ነበር ምንድነው እኔም በነፍሰ ገዳይነት ለማስጣፈር የምታስበው ሐሳብ ማን ነው አንቺን በነፍሰ ገዳይነት የሚያስጣፍርሽ ህይወቴ እንዳትሆን ብቻ ታዲያ ለዛ አይደለ ሰው በተሰበሰበበት ነፍሰ ገዳይ ነሽ ብሎ ሲያብጠለጠለኝ ባሏ ዛሬ ደግሞ አባቴን ገላለች ብሎ ለፖሊስ ስላመለከተ እኔም ፖሊስ እያደነኝ ነው እንኳን ደስ አለሽ ምን እንኳን ደስ አለሽ شو عملنا نينا طالعوا ማንም እንደዚህ አክብሮኝ ሁልጊዜ ባለቤቴ ወርቅና አልማዝ ይገዛልኛል ግን በፍቅር አክብሮኝ አስቦ አይደለም ሀብቱን ለማከማቸት በዘመዶቹ ፊት እያት እስቲ የእሱ ሚስት እንዲሉት አስቦ ነው ህይወት አጥላሽ ወይ ተጠላኛለች ስለምትጠላኝ ነው አባዬ አትጠላሽም አንቺ ነሽ ሁሉ ጊዜ ተንኮልና ሸርሷ ላይ የምትፈልጊ ዝም በይ አንቺ ዝም በይ ያንቺ ጉዳይ አይደለም ትምህርቷን አስተማሪዋ ጋር አጋጭተሽ እንደገና ስራዋን አሰረቀሽ ወስደሽ ለሰው ሳልፈሽ ሰጠሽ በዛ ላይ ደግሞ በትምህርት ሰበብ ለዛ ሬሳል ሆነሽ ማግለ እድራለሁ ብለሽ ወዲያ ወዲህ እያልሽ ህይወቷን ስታበላሽ ኖርሽ አሁን ምን አመጣው ይሄን በዛት ይሄን ማንሳት ምን ያስፈልጋል የረሳሽው ስራ መሰለሽ ነው እኔ በፍቅር የተነሳ ሁሉን ነገር ስለተውኩኝ የረሳሁት መሰለሽ ከንቱ ነሽ አንቺ አዎ ነኝ ከንቱማ ነኝ ከንቱ ቦንማ ነው ጠበቃዋ ፊት እንደዚህ አይነት ጉዳይ ማንሳቴ ከንቱ ቦናው ከንቱ ነኝ እግዚአብሔር ይስጥ ከንቱ ነኝ ነይ ምንድነው ነይ እኔ ሁሉን ነገር ትቼ በፍቅር ሁሉን ነገር ትቼ አንድ ነገር ሳላነሳ ትለወጫለሽ ተለውጠሻል ብዬ ነበር እዚህ ድረስ ይሄን ሁሉ ነገር ያደረኩት ቆይ እቺ ምስኪን ልጅ ምን አድርጋሽ ነው እንደዚህ እንዳባትሽ ገዳይ ጥምድ አድርገሽ ያስሻል እና ያባቴ ገዳለች እንዴ ምን እንደዚህ ነው የምታስቢው ማለት ነው አዎ በቀጥታ አባቴን ባትገለው የሞቱ ምክንያት ግን እሷ ነች በፍጹም አይደለችም ይኸውልሽ ገና በምርመራ አልተረጋገጠም እንጂ የአባታችን ገዳይ ያቺ ከይሲ መሆኗ ቢረጋገጥ እንኳን ህይወት በፍጹም እዚህ ውስጥ እጁ የለበትም ደግሞ የዚህ ምክንያት ልትሆን አትችልም ስለዚህ ከዚህ በኋላ በተአምር እንዲህ አይነት ነገር እንዳይሰማሽ شكرا اليوم خليتوني اخذ حق اخواتي الاثنين ከተሰራሽ ጀምሮ ያልታረምሽ አረም አቶ በሉን ያህል መልካም አባት እንዳለ ያው የትማምታ ያልደቀቀው ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው ከዘራኝ በኋላ ከናረቢ እንዳለ ይልኛል ታዲያ ስንት ዓመት ነው ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቀ ከምትሆን
ስለወሰንኩ ልሰናበቶት ነው። جاهز. هذه رسالة حكومية أثيوبية وقريبا مش بس فيديو، رؤوسهم راح تكون عندكم. ሾላ የማሰልጠኛ ተቋም ፕሮፌሽናል የአይቲ ትሬኒንግ ሴንተር በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ማሰልጠኛ ተቋም ከ1500 በላይ ኢትዮጵያውያንን በማሰልጠን ከፍተኛ ክፍያ ለሚያስገኙ ስራዎች ያበቃ ተቋም በአሜሪካን መንግስት እውቅና ያለው ተቋም ከ12 ዓመት በላይ ስልጠና የመስጠት ልምድ ያካበተና ውጤታማነቱ የተመሰከረለት ዘመናዊና የተሟላ የኮምፒውተር ላብ ያለው ከ15 ዓመት በላይ በሙያው ልምድ ያላቸው ብቁ መምህራን ያሉት በሚከተሉት የስልጠና መስኮች በመመዝገብ ላይ እንገኛለን። ስኩዌል ዳታቤዝ አድሚኒስትሬሽን፣ ሼርፖይንት ቢዝነስ ኢንተለጀንስ፣ አማዞን ክላውድ ኮምፒውቲንግ፣ ኦራክል ዳታቤዝ አድሚኒስትሬሽን እንዲሁም ቤዚክ ኮምፒውተር። በካናዳና ሌሎች ስቴቶች ለምትገኙ በኦንላይን ሙሉ ስልጠናውን በመስጠት ላይ እንገኛለን። በተጨማሪም ሾላ ቴክኖሎጂ አሜሪካን ሀገር ከሚገኘው መሃርሽ ዩኒቨርሲቲ ጋር በመተባበር አሜሪካን ኮሌጅ በአዲስ አበባ የድህረ ምረቃ ተቋም በመክፈት በኮምፒውተር ሳይንስና ኤምቢኤ የአሜሪካን ማስተርስ ዲግሪ በማስተማር ላይ ይገኛል። ሾላ ለሚያልሙት ኑሮ አለው ድንቅ መላ። ይዌ በቃ ስሙት በቃ አባባሙት እህቴ ሙች ምን ይላንች ብዬ አይደለም በቃ ይውዬ እውነትን የተናደጀ ነው እንደዚህ የተናገርኩሽ እህቴ ስሞትልሽ እኔ ልሙት ከዚህ በኋላ ደግሞ አባባ ስላለኝ ብዬ ሳይሆን እኔ ልሙት ለራሴ ስል ነው መልካም ተሞንሽ እሺ እህቴ ስሞትልሽ ይቅርታ እሺ ለነገር ስም ላድርግ
መነጽሬ አንተ ስላልክ ሳይሆን እኔ መጠየቅ እንዳለብኝ ስለተሰማኝ ነው ስላልከኝ ብቻ አይደለም ያደረኩት። አውቃለሁ ይበቃኛል። ግን እንዳትቆጣኝ። ነገር ሁሉ ትክክል ነው ብለህ ታስባለህ? የቱ ድርጊት? ናፍቆት እያደረገ ያለው ነው። እኔ ያ ሁሉ ሰው በተሰበሰበበት እንደዛ ከፍ ዝቅ አድርጎ ሰድቦኝ ንዴቴን ዋጥ አድርጌ ችዬ አባዬ ሆዴ እርድ ብን ብሎ ችዬ በተቀመጥኩበት የአባቴ ነፍሰ ገዳይ እሷ ነች ብሎ መናገሩ አግባብ እሱማ ልክ አይደለም እኮ። አሁን ምን አደረገ? የደረስኩባቸውና እኔ ነፍሰ ገዳይ የሚለኝ ምን ነው? አባዬ ዝም አልክ? የለም ዝም አላልኩም። እንዲያውም ከአሁን ከጎንሽ በመሆን ከልቤ ልጋፈጠው ነው የማስበው። እኔ ግን አልመሰለኝ። ለምን? ምክንያቱም አንድ ድምጽ ውስጥ ምንም አይነት እርግጠኛነት ድምጽ የለም። ሁለተኛ እንደገና ደግሞ ልጋፈጠው አስባለሁ አልከኝ እንጂ ቃሉን እጋፈጠዋለሁ አላልከኝ። እውነት ነው። ለምንድን ነው መሰለሽ እርግጠኛ መሆን ስላልቻልኩ ነው። እርግጠኛ መሆን ያልቻልኩት ደግሞ ስለማቀሽ ድንገት ሳታቀው በማወቅ ሳይሆን ሳታቀው አንድ ነገር አድርጋ እንደሆነ ደግሞ እንደገና በዚህ ደግሞ አንድ ነገር እንዳያረጉብኝ ብዬ ፈርቼ ነው። ማታምነኝም አባዬ፣ ያው ሁሉም እያታምነኝም አባዬ። ለማምን አንድ ጊዜ መጨረሻ አረጋግጥ በቃ እንጂ አምኜሻለሁ አባዬ። አንተን ይንሳኝ አባባ ሙት እኔ ልሙት እኔሽ በማለማለል አባዬ። በቃ ሻለውኝ ማማላቶጅ ማጥሻለሁ። በቃ ተቀብያለሁ። አምኜሻለሁ። በቃ አሁን አንዱ ናችሁልኝ። በቃ አምኜሻለሁ። ግን ብዙ ነገር እኮ ነው አባዬ ጭንቅላቴን እያዞረኝ ያለ። ሄዶ ናፍቆት ሄዶ ባለቤተሰቦች ጋር አባቴን የገደለችው እሷ ነች ብሎ መናገር ነበረበት አባዬ። እያሳብዶኝ እኮ ነው ተናድጄ ህይወት ጋር መጥቼ የማይሆኑን የፍቅሩን ቤተሰቦች እንደዛ ብሎ ተናግሮብኝ እኮ ተናድጄ አሁን እንደዚህ ዱቲ ስል የነበረው አባዬ። ምንድን ነው የሆነው? ህይወት ለዛ እኮ ነው ተናድጄ። ሄዶ ለፖሊስ ያመልክት፣ የፈለገውን ቦታ ይድረስ። እንዴት ብሎ ነው አንቺ አማቾችሽ ጋር ሄዶ እንዲህ አይነት ንግግር የሚናገረው? ይሄማ ቀጥታ ጠላትነት ነው እንዴ! ይሄ አንቺ ጉዳይ አይደለም። በቃ ይሄ አንቺ ጉዳይ አይደለም፣ ይሄ የኔ ጉዳይ ነው። ምንድን የቱ ድረስ ነው የሚሄደው ይሄ ሰውዬ? የሁላችሁ ወገኖች ከዚህ በኋላ እዚህ አካባቢ መቆየት የለባችሁ። አሁን እናውቃለን። በፍጹም ጥለናል። እኔ እንኳን ከዚህ በኋላ አልተርፍም። በእናትህ እንደሱ አትበል ሙክታር። የሚሆነውን ነው የምነግራችሁ። ይልቁንስ ብትሄዱ ነው የሚሻለው። አይደለም ለእኛ ብለህ ህይወትን አታማ ጥለንህ አንሄድም አይደለም። ግድ የላችሁም ሂዱ። ዛሬ ለእኔ የድሌ ቀን ነው። እንግዲህ ዋናውን ነገር አልፋችሁታል። ከዚህ በኋላ ብዙም አይከብዳችሁም። እንግዲህ አረኑ በላቸው። በሉ ተነሱ። እዚህ በቆይን ቁጥር በጣም ችግር ውስጥ ነው የምንገባው። እንሂድ። የፈለገ ይፈጠር ለእኛ ሲሉ እኮ ነው እንደው ህይወታቸውን ያጡት።
እሺ ቆይ እዚህ በቆየን ቁጥር ለሱ የምፈጥረው ነገር አለ? ምንም ነገር ባንፈጥርም እንደው ትንፋስ ውስጥ አለች እንዴት ብለን ጥለነው እንሄዳለን? ግድ የላችሁ እሱ እኮ እውነቱን ነው። ከዚህ በኋላ ስለማልተርፍ ትታችሁኝ ብትሄዱ ይሻላል። ደግሞ እዚሁ ነገር አድርግ አሰፋ ኬሮሊ ኑ በቃ ካልሆነ የሆነ ነገር ተሸክመ ዛማል የኑ ይዘው ነው የምንሄደው? ሰዎች ግድ የላችሁም እንሂድ። ኧረ ፍቅሬን በግፍ በመርገጥ ደስታዬን ጭቃ ስለቀባኸው አመሰግናለሁ። ለምን? ከዛ ወጠጤ ስላዳንኩሽ ላብ ከሚለው ጠረኑ ቅፍ ውስጥ ስላዳንኩሽ አንድ ጊዜ አይደለም 1000 ጊዜ ልታመሰግኝኝ ይገባል። ለምን እንደዚህ ጨከንክ? አንቺስ ለምን በስንትና ስንት አደገኛ ቦታዎች ደረቴን ሰጥቼ እንድቆም እንዳላደረግሽኝ አሁን ፍቅሬን ረግጠሽ ለምንድነው አሽቀንጥረሽ ምጥይ? አሽቀንጥሬ አልጣልኩ። ወትሮም ቢሆን ለኔ ፍቅር ስለሌለህና ስለማትወደኝ እሱ ድሮ ትናንት ከትናንት ወዲያ። አሁን ግን እንደዚህ አጠገቤ እየተላላልሽ እያየሁኝ በዓለም ላይ ወደር የማላገኝላት ፍቅረኛዬ የምላት ሆነሽ። እባክህ ዳዊት የስስት ፍቅሬን አታሳጣኝ። ይሄን እንኳን እንደማላደርገው ነግሬሻለሁ። ይልቅ ይሄ ለፖሊስ አመለክታለሁ ምናምን የሚለውን ነገር ብታስቆሚ ይሻልሻል። አለበለዚያ በልጄ ስም ያስቀመጥሽው 10 ሚሊዮን ብርና ሌሎች በርካታ ነገሮች እኔና አንቺን ያስተሳስሩናል። አለበለዚያ አቡሽን ዛሬ ያስደነገጡት ሰዎች እስከ ወዲያኛው እንዲጨርሱት አሁኑኑ ነግራቸዋለሁ። ምን? የምልሽን ከማድረግ ውጪ ምንም አማራጭ የለሽም። ዘመኔ ለምንድን ነው እንደዚህ የምታየኝ? ወይ የምትነግረኝ ነገር ከሌለ ገብቼ ልተኛ። ነገ በጠዋት ነው መነሳት ያለብኝ። ቅድም ህይወትን መጥቼ ሳጣት ትንሽ ግራ ገብቶኝ ነበር። ላፕቶፓን ይዛ እንደሄደች ሳቅ ደግሞ በጣም ነው የደነገጥኩት። ለምን? አሁን ያንቺን ጥያቄ መመለስ አልችልም። ትንሽ የተረጋጋሁት ልብሶቿን አለመውሰዷን ሳይ ነበር። አሁን ደግሞ ማያን ቴክስት ልካልኝ ሳይ የብስ ነው የተጨናነኩት። ስለዚህ ልጅ ዘመኔ ከዚህ በኋላ መደባበቅ ምንም ስለማይጠቅመን እውነቱን ንገሪኝ። እውነቱን እኮ ቅድም ነገርኩ። ዘመኔ ቅድም ስሜት የሆነን ስለሆነ ያወራ ነው በደንብ አልተነጋገረም። ስለዚህ አሁን ለመጨረሻ ጊዜ ልጠይቅሽ። ጥሩ ጠይቀኝ። እሺ
ህይወት የወጣችሁ ካንቺ ጋር ተጣልታ ነው ወይስ በገዛ ፍቃዷ? መልሽልኝ እንጂ ዘመናዊ። አዎ ከኔ ጋር ተጣልታ ነው ሄደችው። ምን? እውነቴን ነው። ነገሩ ውሎ አድሮ መስማት ስለማይቀር ቆይ አባረታለች ብለህ ስለጠረጠርክ አይደል እንዴ ጠየከኝ? አዎ ግን በጣም ስለምትወጃት እንደዚህ ተጨክኝባታለች ብዬ አሰብኩ። እንግዲህ እውነታው ይሄ ነው። ምንም ማድረግ አይቻልም። ቆይ ግን ለምን ዘመናዊ? እሷን ማጣት ምን ያህል ልቤን እንደሚሰብረው ያውቅሽ ለምን ነው እንደዚህ ያደርግሽ? ምክንያቱም ስለምወድና ስለማስብልህ ነው። ሌላ ለምን ሊሆን ይችላል? ስለምትወጂኝና ስለምታስብልኝ እንዳልሽው ብትወጂኝና ብታስብልኝማ ከራሴ በላይ አስበልጬ የምወዳትን ፍቅረኛ እንደዚህ አታረጊያትም ነበር። በፍጹም ከራስ አስበልጠ ልትወዳት አትችልም። ሁሉም ሰው የመሰለው ነው እንጂ ማንንም ከራሱ አስበልጦ ሊወድ አይችልም። ዘመናዊ የኔና የህይወት ከማንም ሰው እንደሚለይ ታውቂያለሽ አይደል? ይሄ አንዳንድ ሰዎች ራሳቸውን ለማሞኘት የሚጠቀሙት ንግግር ነው። አንተ እኔ ላንተ ያለኝን ፍቅር አሳነሳ ብታዩ መብት ነው። እኔ ግን ከምሬ ነው። ይህንን ያደረኩት በጣም ስለምወድና ከዚህ በኋላ ከሷ ጋር መኖር ስለሌለብህ ነው። ከዚህ በኋላም እስከ መጨረሻው አብሬያት እንዳልኖርም ትፈልጊያለሽ ማለት ነው? አዎ። ስለዚህ በጣም ወዳትን ፍቅረኛዬን በማሳጣት ልታሳብጂኝ ነው የምትፈልጊው ማለት ነው? ለምንድን ነው የምታብደው? ደሞስ ማን እንዳበደ ነው የምታብደው? ናፍቆት በእርግጥ መለየት ቀልድ አይደለም። ትንሽ ሊጎዳ ይችላል። ቢሆንም እንደምንም ተረጋግተህ የልጅ እናት ስምረትና ግብተ በደስታ ትኖራለህ። ምን አይነት ድንጋይ ራስ ነሽ? ይሄን ማሰቤ ነው ድንጋይ ራስ የሚያስብላኝ? እንደዚህ የምትወድሽን ልጅ በዛች በሰው ሀገር እንደውሻ ባባረረችኝ ሴት መቀየርሽ። ሰማኛለህ? ህይወትን ወዳት የነበረው በማንም ሳይሆን ላንተ ምትሆን ስለመሰለኝ ነበር። አሁን ግን አጥፊ ጦሰኛም ከመሆኗ አንፃር ነፍሰ ገዳይ ስለሆነች ነፍሰ ገዳይ ነች ሆነች። ነፍሰ ገዳይ ነኝ። ግደለኝ። የአባቴ ሳይንስ ያንተን ሞት አይቼ ከምሰቅቅ ብሞት እመርጣለሁ። ግደለኝ። እና ሳትገለኝ ቀርተህ ልታባረኝ? አባት በስጋ ማይወልደኝ የእህቱ ልጅ ስለሆንኩ ነው። እኔም ሞት ቢመጣ ይሄን ሐሳብ አልቀይርም። አንተም ደግሞ በእሷ ለመጡብህ ቅንጣት ርህራሄ የለህም። ስለዚህ ህጋዊ ወራሽ አንተ ስለሆንክ እኔን ከማባረር ውጭ ምንም ምርጫ አይኖርህም። አይዞሽ፣ አላባርሽም። እሷ የሌለችበት ቤት ግን አንድም ቀን ማለት ነው። ናፍቆት እንዲህ ማለት ይችላል። ማን ብጥብጥ እንዲፈጠር ማትፈልጊ ከሆነ አትንኪ። ናፍቆት በእግዚአብሔር ናፍቆት ጤና ይስጥልኝ። ምን ልርዳ? ሉሌን ፈልጌ ነበር። ሉሌ ነኝ። እንደዛ ነው እንዴ? ሰለሞን ይባላለሁ። ያው የኔን ቀድመህ አውቀኸዋል። በቅርቡ ከባለቤቱ ጋር የተፋታ ቆንጆዬ ልጅ አለችው። ተፈሪ የሚባል ሰው ታውቂያለሽ? አዎ። ምን ነው? የመኪና አደጋ ደርሶበት ሆስፒታል ኮማ ውስጥ ነው ያለው። ይኸውልሽ ጉዳዩ ፋታ የሚሰጥ አይደለም። ሰውየው ኮማ ውስጥ ነው ያለው። አስቸኳይ ቀዶ ጥገና ያስፈልገዋል። እሷ ካልመጣች እንዳትነኩኝ በማለቱ
ሐኪሞች በጣም ተቸግረዋል። ቆይ ምንድነው እሱ የምታወራው? እውነቱን ነው የነገርኩሽ። ይልቅ በአስቸኳይ በነፍስ ድረሽለት። ቆይ ሻውን የምትለው ነገር እውነት ስለመሆኑ ምን ማረጋገጫ አለኝ? አደጋው የደረሰ በጓደኛው መኪና የተጓዘ ነበር። እኔንም እንድታምኚኝ ብሎ በሱ መኪና ነው የላከኝ። በዛ ላይ ሰሞኑን ኤርትራ ደርሶ መምጣቱን ሚጣ ነግራሽ መጠላታችሁን ነገራት ብሎኛል። እሺ በቃ ስራ ታስፈቅጂኝ? በነፍስ ድረሽለት እያልከኝ እንዴት ነው ማስፈቀደው? Shilule. April is a full. አጅሪት ይቶ እንዴለ ዛሬ ደግሞ በጠዋት መጣ። ከየት አባቴ ይመጣሉ ብለሽ ነው? ከቤት ነው። እኔ ምንሽ እንዴት ነው? ከኛ ስራ የተለየ ሌላ ስራ መስራት ጀመርሽ እንዴ? ኧረ አልጀመርኩም። ምን ነው ለምን ጠየቅ? ምን ላድርግ? ለሊት ትገቢያለሽ፣ ቀኑ ሙሉ ምሳ እዚሁ ነሽ፣ ማታ ማምሽተሽ እየሰራሽ ምን ላድርግ? ያው በሌሊት እየገባው ማታ ምሽቼ የምወጣው እኮ ለዚሁ ለኛው ለራሳችን ስራ ብዬ ነው። ታዲያ ምን ለምን ደበቅሽ? አይ ያላለቀ ስራ አይተህ የማይሆን ነገር ከምትለኝ እና ከምታሰንፈኝ ያው ሲያልቅ ታየዋለህ ብዬ ነው። አውቃለሁ እኛ ሳናቅ ሳንፈቅድማ ሳንማከርበት ምንም ነገር እንደማሰሪ ይገባኛል። ቀልድ ነው እባክሽ። የምትፈልጊውን ስራ የመሰለሽ መስራት ትችያለሽ። የእኛ ስራ ካልተበደለ ምንም ችግር የለውም። ደግሞ የእኛ ስራ ቆመዋል አይደል እንዴ? አረ አዎ ቆመዋል። እኔ ግን የቆመ አይመስለኝም። በሆነ ተአምር አብይ የሆነ ነገር የሚፈጥር እየመሰለኝ ነው። እኔና ታጉል ተስፈኛ ነሽ እባክሽ። ማይሆን ህልም ባታልም ያሪፍ ነው። አብይ አይደለም ስራውን ልሰራ ቀርቶ ራሱ ማይሆን መንገድ ላይ ነው ያለው። ቢሆንም ግን የፈጀውን ጊዜ ፈጅቶ መረጋጋቱ አይቀርም። ከተረጋጋ ደግሞ በአጭር ጊዜ ውስጥ ስራዎችን ጨርሰን ለሰዎቹ እንድናስረክብ ያደርጋል። እውነት ነው። ችግሩ ግን እኛ ጊዜ የለንም። ሁሉንም ነገር ሰርተን ማስረከብ የሚገባን ሰዓት እየደረሰ ነው። ትንሽ ቀን ነው ያለችን። በዚህ መሀል እንጃ ምን እንደሚፈጠር አላውቅም። አይዞ፣ ቢሆንም ግን እግዚአብሔር ያውቃል። ኦኬ፣ በጣም ጥሩ። መልካም ምኞት። በስቲ ቆይ ቶ አንድ ቼክ ልትፈረም ዶላው ዳኒ ብለሽ እኮ አካውንታንት ልታረጋኝ ነው። ያው ለዚህ ስራ ሲባል ማልሆነው ነገር የለም ታውቃለህ። ይሄን ተገቢ አይመስለኝም። ግን ስራው ይሰራ ሳይታወቅ እንደው ገንዘቡን ማውጣት ተገቢ ነው? አይ ይሄንን እኮ እቃዎቹ እንዲገዛ የፈቀደው አብይ ነው። ያ ማለት ደግሞ ስራውን ለመስራት ተስማምቷል ማለት ነው። ቶም ካላስቸገርኩ ግን ጽዮንን ማስፈረም ብትሰጠኝ ደስ ይለኛል። ኖ እኔ ነው ማየት አልፈልግም። እንዴ ለምን? ኖ እኔ በቃ እሷ የደረሰችበት መድረስ አልፈልግም። ዳኒ ይኸውልህ እኔና እሷ ማለት እሳትና ጭድ ማለት ነን። ስለዚህ ይሄን ነገር ብሰጣት ይበለጠ ሌላ ነገር ነው የሚፈጠረው። በቃ ቢሆን እኔ አይ ነው ማየት አልፈልግም። አትርከሚ ተፈሪ፣ ምን አይነት የእብደት ስራ ነው የምትሰራው? የእብደት ስራ አይደለም፣ ተረጋጊ። አንተ ቆይ በዚህ እድሜ ሚጣን የመሰለች ልጅ እያለች እንደዚህ አይነት የፈረንጅ ጨዋታ ስትጫወት ትንሽ ቅር አይልህ?
ይሄን ያደረኩት በቂ ምክንያት ስላለኝ ነው እንጂ ፈረንጅ መሆን አምሮኝ አይደለም። እኔ ፈለገ በቂ ምክንያት ቢኖር ግን እንደዚህ የደደብ ስራ መስራት አልነበረብህም። ሉሌ እየሰደብሽኝ እኮ ነው። መስደቤን የገረመህ? አቅም ቢኖርኝ አናትህን ብዬ በገላግል ደስ ይለኝ ነበር። ጫን ያለው መጣ። እሺ ልብ ድካም ቢኖርብኝስ እንዴ? አንድ ነገርስ ብሆን ይሄን ያህል እግዚአብሔር ይስራን ይስጥ። አሜን። ለማንኛውም የመጀመሪያው ቅሬ በደንብ ስለተሳካ የፈለገ ብትረግሚኝም ምንም አይመስለኝም። እቅድህ እኔን ማሳመም ነበር ማለት ነው? በፍጹም መቼም እንድትታመምብኛል። በእናትህ አንቺ ከምትታመሚ እኔ ብታመም መርጣለሁ። ይሄ የማይሆን ሽንገላህን እዛው ተወው ተፈሪ። ሉሌ ሙች ሽንገላ አይደለም። ሽንገላ ነው እንጂ ምን ያህል እንደምትወጂኝ ለማረጋገጥ ነበር የፈለኩት። አረጋግጫለሁ። ምን አልክ ተፈሪ? መውደድሽን ልፈትነው ነበር። ከጠበቅኩት በላይ እንደምትወጂኝ አረጋግጫለሁ። ለዚህ ከሆነ እንደዚህ ያደረከው በጣም የምታሳዝንና ምንም ነገር ያልገባ ጅል ነህ ማለት ነው። ኧረ ተይ ሉሌ ተይ። ለስድብሽ ለከታብጅነት ይሄ ስድብ አይደለም። እየመረረህም ቢሆን ልትውጣው የሚገባ እውነት ነው። ቆይ አንተ እንደዚህ አይነት የልጅ ጨዋታ ከምትጫወት እኔን እኮ ብትጠይቀኝ እነግርሃለሁ። እውነት? እርግጠኛ ሆኜ እነግርሃለሁ። ዛሬ ቀርቶ መቼም ልወድህ አልችልም። እንዴ ቆይ እንጂ ወዴት ነው ታዲያ? ቆይ እንጂ ሻንከትልኝ እንዴ መጀመሪያ አዳምጪኝ እንጂ የመጣው ምንም ነገር ላዳምጥ አልፈልግም። ይሄን ያደረኩበት ምክንያት ማወቅ የለብሽም? ወይኔ ተፈሪ ልሰማህ አልፈልግም አልኩህ እኮ። እንዴ ቆይ አቦ በእናትሽ ቆይ በእናትህ ልቀቀኝ። ክፈትልኝ በሩን። ያው መውረድ ትችያለሽ። ስሚ እኔ ግን የመጣሁት ቤተሰቦችሽ እንዳገኘዋቸው ልነግርሽ ነው። መውረድ ትችያለሽ። አዎ ሊያውም አንድም ሰው ሳይጎድል ሁሉንም ነው ያገኘዋቸው። ወዴት? ወደ ፈለክበት ንዳዋ። እዚህ እኮ የምወደው ሰው ሞቷል ብዬ ነው የወጣሁት። አሁን እዚህ ደግሞ ቁጭ ብዬ ሲያወራዩ። እሺ ኧረ ነዳዋለሁ። አሜሪካን ሀገር የሚገኘው የሾላ ቴክኖሎጂ እህት ኩባንያ የሆነው አክት አሜሪካን ኮሌጅ ከመሃርሽ ዩኒቨርሲቲ ጋር በመተባበር በኮምፒውተር ሳይንስ፣ በቢዝነስ አድሚኒስትሬሽን የድህረ ምረቃ ፕሮግራም ለመስጠት በምዝገባ ላይ ይገኛል። በተጨማሪም አሜሪካ ወይም ካናዳ ለምትሄዱ በአጭር ጊዜ የተሻለ ስራ ሊይዙ የሚችሉበት አጫጭር ስልጠናዎችን በመስጠት ላይ እንገኛለን። አክት አሜሪካን ኮሌጅ 4 ኪሎ ቱሪስት ሆቴል ወረድ ብለው ዳኖ ሆስፒታል ሳይደርሱ ያገኙናል። 0118 12 44 88 አክት አሜሪካን ኮሌጅ ለተሻለ ህይወት። ያንቺ ዝምታ ተጋብቶብኝ እኮ የሆነ ነገር ዘዛ። አይ ይቀበል። አንቺ ምንም አፈልጊ? አይ ምንም አልፈልግም። አኩርፋዬ ነው አይደል? አላኮረፍኩሽ። እና አሁን ማታ የላክሽው ቴክስት አላናደደኝም ለማለት ነው? አይ አላናደደኝም። ባትናደድ ኖሮማ ወዲያውኑ ለምንድን ነው እንደዚህ ያልሽው ብለህ ጠይቀኝ ነበር። ምክንያቱም ስላወቅኩት ነው ያልጠየቅኩሽ። እኔ ሳልለቅ ምክንያቱም በምንድን ነው የምታውቀው? ከዘመናዊ ጋር ተጣልታችሁ ነው አይደል ከቤት የወጣሽ? ማለት እንጂም አልተጣላንም ብለሽ እንደማትወሽኝ እርግጠኛ ነኝ። እኔማ እንደዛ ብዬ ለምን ዋሻለሁ? ግን ደግሞ ቴክስቱን የላኩበት ምክንያት ሌላ ነው እኮ። እሺ እሱ ካልሆነ ለምንድን ነው እንደዚህ አይነት ቴክስት የላክሽ? እሱ ይቆይ ከዘመናዊ ጋር እንደተጣላን ማን ነገረ?
ዘመን እንዴ? እና እኔ ራሴን ከቤት አስወጣኋት ብላ ተናገረች? መጀመሪያ ላይ ልትዋሻኝ ፈልጋ ነበር። እዛ ግን ለአባቴ ሞት ተጠያቂ እንደምታረግሽ በመጋባታችን ደስተኛ እንዳልሆነሽ ነገረች። ቁርጧን ይዤ ልገላገላት ነው። ያማልዴ ናፍቆት ምን ማለት ነው እሱ? ለምን እንደዛ አደረክ? እና አንቺ እንደ ውሻ ከቤት አባራሽ ጤነኛ እንደሆነ ነው የምትፈልጊው? ምን ያደርጋል በቃ ለፍስፍስ ሆንኩኝና አሳዝናኝ ተውኳት። ከዛም በቃ እዛ ቤት ተመልሼ እንደማልገባ ነግሬያት ትቻት ወጣሁ። ናፍቆት ይኸውልህ ስማኝ ማቆይ ምንም ነገር አልሰማሽም። እኔ አሁንም ቢሆን ለማውቃቸው ደላሎች ደዋውዬ የተወሰነ ቤት አሳይተውኛል። ጣጣ ነው በእግዚአብሔር። ገና የጋሽ ዳባ 80 እንኳን ሳይሞላ በእኔ የተነሳ መጣላት ጀመራችሁ አይደለ? ይኸው የተጣላ ነው በአንቺ ምክንያት አይደለም። በእኔ ምክንያት ነው እንጂ አይደለም አልኩሽ። በእሷ ድንቁርና ነው የተጣላ ነው። ይኸውልህ ናፍቆት ይሄ የማይሆን የልጅ ስራ ነው እየሰራ ያለው። ከእሷ ጋር መለየት ያለብህ በጸብ ሳይሆን በሰላም ነው። ስለዚህማ ተመልሰህ ቤት ግባ። በፍጹም ነው የማላረገው፣ በፍጹም። እኔም አባዬ ጋር ልቆይ፣ ተረጋግተንም 80ውን እናውጣ። ከዛ በኋላ ቀስ ብለን በስነ ስርዓት ከእሷ ጋር በጸብ ሳይሆን በሰላም እንለያያለን። በጣም ጥሩ። አንቺ ከፈለግሽ 80 እስኪወጣ ድረስ ቤተሰብሽ ከመመለስ ትችላለሽ። እኔ ግን በምንም ታምር እዛ ቤት ተመልሼ አልገባም። ለምንድን ነው ግን ስቃይን የምታበዛው? ጨርሻለሁ። በእናትሽ እኔ በዚህ ጉዳይ ላይ ምንም አይነት ወሬ መስማት አልፈልግም ከዚህ በኋላ። ባይሆን አንቺን ትክክለኛ ምክንያት ዘጋኝ። ምን ነው ሰላም አይደላችሁም እንዴ ዘመናዊ? ኧረ እኔም ናፍቆትም ደህና ነን። አይ እንኳን ደህና ሆናችሁ። ናፍቆት እንዴት ነው በረታ? ምንም አይል የበረታ ነው። አንቺ ግን በጣም ነው ግራ የምታጋቢው። እኔ ባንቺ የተነሳ እዚህ ትልቅ ጦርነት ውስጥ ገብቼ መከራዬን አያለሁ። እንዴ የምን ጦርነት? እሱ ታሪኩ ብዙ ነው። ባጭሩ ላንቺ መንገድ ለመክፈት ብዬ ያቺ ጦሰኛውን ጥላቢስን አባርራታለሁ። ማናት ደግሞ ጦሰኛዋ? ስሟን ቄስ ይጥራውና ወንድሜ ልትጠብቃ ለቅም ያለችውን ህይወት የሚሏትን ሰይጣን ነው። እንዴ አይገርምሽም? የምትዩ ነገር ሊገባኝ አልቻለም ዘመናዊ። ለምንድን ነው እሱ ለኔ ብለሽ ያባረርሻት? እንዴ ናፍቆትን አሁንም ድረስ እንደምትወጁ ስላወቅኩ ነው። ምን? እንዴ ያኔ እኮ በጣም ያስታውቅብሽ ነበር። ስምረቴሞች አይናፋር ስለሆንሽ አፍረሽ ነው እንጂ ያኔ ራሱ ተመልሻ አልሄድም ብለሽ አባትሽ አይደል እንዴ በግድ ወሰዱሽ? እና እኔ ያኔ አልሄድም ያልኩት ናፍቆት በጣም አዝኖ ስለነበር ላጽናናው ፈልጌ ነው እንጂ ለዚህ ብዬ ነው እንዴ? እኮ ፍቅር እኮ የሚገለጸው አንድም በሐዘን ነው። ደግሞ ለሱ ፍቅር ባይኖርሽ ኖሮ ቁጥርሽንም ሰተሽኝ አትሄጂም ነበር። ወይ ጉድ! በጣም ነው የሚገርመው። አሁን ለዚህ ነው የደወልሽው? በይ በይ ቻው። እንዴ ቆይ ሲፈን የነገረችኝ ነገር በሙሉ ውሸት ነው ማለት ነው? ሰይፈን ደግሞ ምንድን ነው የነገረችሽ? ሁሉንም ነገር ነው። ናፍቆትን ከቁጥጥር ውጪ በሆነ ስሜት እስኪያምሽ ድረስ እንደምትወጁ ነግራኛለች። ተሳሳትኩ? አዎ በጣም በጣም ተሳስተሻል። በጭራሽ አልተሳሳትኩ። እንዳልተሳሳትኩ ደግሞ እኔም አንቺም እናውቀዋለን። ስለዚህ ምንም ጊዜ ማጥፋት አይጠበቅብሽም። ጨርቄን ማቄን ሳቲ በአስቸኳይ ነኝ። ምን? አዎ እኔ እስከዛ ድረስ ነገሮችን በሙሉ ገድዬ እጠብቅሻለሁ። እሺ ሲጀመር እኔ በሱ የተነሳ ታምሜ አላውቅም። ሁለተኛ ደግሞ ናፍቆትን በዚህ ሰዓት ልወድበት የማልችለው አንደኛው ምክንያት በጣም የሚወዳት ፍቅረኛ እንዳለችው አውቃለሁ። ጓደኛው አይደለችም። ምን? እውነቴን ነው። ከምታስቢው በላይ በግድ ተጣብቃበትና እሱም ደግሞ የቤተሰቦቿ ታሪክ አሳዝኖት ነው እንጂ። ባክሽ እሱ ሁሌም ልማዱ ነው። እኔን ራሱ እንደዛ እያለ ስሜን ሳጠፋው ነበር። በጭራሽ አንቺን ከልቡ ነው የሚወድሽ። ያኔ ራሱ የአባትሽ ሁኔታ አስፈርቶት ነው እንጂ እዚህ ከመጣ በኋላ ራሱ ሲጸጽተው የነበረው አንቺን እንዲያማለቱ ነበር። ምንም የአባቴ ሁኔታ አስፈርቶት አይደለም። ትላንትና ምን እንደዛ በድፍረት ሲናገር ነበር።
ዛሬ ላይ ከባለፈው ከመጸጸትላ በጭራሽ እንደዛ አይልም። አዎ ዝም ብዬ አይደለም ለፈልፈው በቅርቡ ስለኔ ሊያናግረው ለመጣ ጓደኛዬ ስለምታሳዝነኝ ነው እንጂ ወድጃት አይደለም ብሎ እኮ ነው የተናገረው። እና ዛሬ ላይ ስንት ዋሽቶ በመጣላበትና ቆርጦ ቀጥል በበዛበት ዘመን ላይ የሰው ወሬ ብቻ ሰምተሽ ለምንድን ነው ማላምነው? አይልሽ ዘመነ አትድከሚ፣ ልታሳምኝ አትችይም። እሺ ሄሎ ስምረት፣ ሄሎ